ደረጃ ዋናው ኢትዮጵያ መፍረስ ተጠያቂ አማራ ኤሊት ነው። አብይ አህመድ ኤጀንቱ ነው። ዝም ብሎ ያው እንትን ያለው ጋልበል ስሉት የገባበት ነገር አለ። ዋና ጭብጨባ በጣም የሚወደው ጭብጨባ አማራ ኤሊትን ጭብጨባ ነው። እነሱም በደንብ አድምቀውለት የሚቻላቸውን አድርገዋል። አሁን የአማራ ኤሊት ኦሮሞ የሚባል ህዝብ ለኢትዮጵያ መስዋዕትነት ከፍሏል ብሎ አያምንም። የአማራ ኤሊት ትግራይን ይጣላ ይሆናል፣ ትግራይን አይንቅም፣ ኦሮሞን ይንቃል። የት ይደርሳሉ? እነዚህ እኮ አደናቅፈው ነው እንጂ ሁሉ ነገር መጠቅለል ይፈልጋል የአማራ ኤሊት። ኢትዮጵያ ብሎ ሲዘምር አማርኛ እስከተናገርክ ድረስ ብቻ ነው ብሎ የሚያስበው። ኢትዮጵያ ብዙ ቋንቋዎች ሀገር ነች፣ የብዙ ብሔረሰቦች ሀገር ነች። ልባቸው ልቅ እስኪል ድረስ ኢትዮጵያ እንድትቆይ የሚፈልጉ ጉራጌዎች፣ ኦሮሞዎች፣ ሲዳማዎች፣ ወላይታዎች ሁሉም አሉ፣ ሶማሌዎች አሉ። የአማራ ኤሊት እነዚህን ለሱ ባላቸው ቅርበት ብቻ ነው ኢትዮጵያዊነት የሚሰጣቸው የሚነሳቸው። ለሱ አጀንዳ ኢትዮጵያ የሀገር ባህል ልብስ ወዘተ የሚባል ይሄ ዘፈን ላይ በጣም የምትሰማቸው ኢትዮጵያን የማንቆላበሽ ነገሮች ተከትለው እስከነጎዱ ድረስ ኢትዮጵያዊነት ይሰጣቸዋል። ያችን መጠየቅ ከጀመሩ ኢትዮጵያ አይደላችሁም ይላቸዋል። ይሄ አምታች ኤሊት ለአማራ ህዝብ አይጠቅምም፣ ሊጠቅም አይችልም። አማራ ማለት በማይመለከተው ጦርነት ውስጥ የማያቆየውን መሬት ለማስመለስ በሚል የአብይን አጀንዳ የነዚህን ያረጁ ያፈጁ አስተሳሰብ ያላቸው የአማራ ኤሊት ጋሻ ጀግኖች አጀንዳ ለማስፈጸም ሲል በብዛት እያለቀ ያለው አማራ ወጣት ነው። ሌላውም ባልቅ ማለት ያለቀ ነው። ስለዚህ ኢትዮጵያን ለማፍረስ ትልቁ አስተዋጽኦ የአማራ ኤሊት ነው የሚወስደው።